አንዳንድ ሰዎችም ደግሞ አሉ ሰው ሲነካቸው እኔን ነክቶኛል ይሄው ሆን ብሎ እየነካኝ ነው የሚሉ የእግዚአብሔር ቃልም ሲነካቸው አየህ ቃሉን ምክንያት በማድረግ አየህ እኔን ሲነካኝ የሚሉ ሰዎች አሉ። ቆይ እስኪ አንተ የሆንከው ከሆነ እያደረግከው ያለኸው ከሆነ ሰውም ነክቶ የእግዚአብሔርም ቃል ነክቶ አንተ መለወጥ አለብህ እኮ ምን ችግር አለው? አንተ የሆንከውን ነገር ሰው ተናግሮም ከሆነ የሆንክ ያለውን ነገር የእግዚአብሔር ቃል ጠቆሞም ከሆነ መለወጥ ነው ያለብህ እንጂ እኔን ነክቶኛል እያልክ ስንት ዓመት በእግዚአብሔር ቤት ቆይተህ ሳትለወጥ መኖር አሳዛኝ ነው። ዝም ብሎ እድሜ ዘመን መቁጠር ምንም ትርጉም የለውም። አሁን ምክንያት መደርደርህን ትተህ ተለወጥ። አየህ አንዳንድ ጥሩ ሰዎች አሉ እኮ ምክራቸው ይለውጣል። የእግዚአብሔር ቃል ደግሞ ሲነገርህ አሜን ብለህ ተለወጥ። ንቃ። የሚያዋጣህ ይሄ ብቻ ነው።